አንድ ብለህ ሰው ምን አለ መሰለህ 9 ለካ አንድ ጊዜ ቁረጥ ይላል። የሚገርምህ ነገር የምንጣፍ ስራ ወንድ ብቻ ሳይሆን ወንድ መሆን የሚጠይቅ ለየት ያለ የሥራ መስክ ነው። አንዱ ምን አለ መሰለህ ይሄን የሚያክለውን ትልቁን ተቆራጭ እንዴት ነው አውርዳችሁ የምትቆርጡታል? በብልሃት አልኩት። በመጀመሪያ ታወርደዋል፣ ይዘረጋል በመታየው መንገድ ማለት ነው። ከዛ በኋላ ትለካና ማርክ ታደርጋለህ። በመቀጠል ከተርን ተጠቅመህ መቁረጥ ትጀምራለህ ማለት ነው። እዚህ ጋር ማስተዋል ያለብህ አንድ ነገር ምንድነው? ሁሉም ጊዜ ቢሆን ከጀርባ ሳይድ መቁረጥ ያለብህ። አንደኛ ቀላል ነው፣ ሁለተኛ ጽድት ያለ ቁርጥ ይሆናል።